ስሜታችሁን ረዳው። በዚህ ሰዓት ሀዘን፣ ፍራቻ፣ ሁሉ ነገር ተዘብራርቆባችኋል። አሁን ግን ማድረግ ያለባችሁ ብቸኛ አማራጭ መረጋጋት ነው። ምክንያቱም ጉዳዩ ሲሪየስ ነው። ሁለት ጓደኞቻችን በአንድ ጊዜ እንዴት ነው መረጋጋት የምችለው? ይገባኛል። ነገር ግን ካልተረጋጋችሁና ራሳችሁን ተግታችሁ ካልጠበቃችሁ ነገም ተረኛ የምትሆኑት እናንተ ናችሁ። ምን ማለት ነው? የራሳችሁ ተራ ነው ማለት ምን ማለት ነው? ይሄ እኔ ግምት ነው። እንደኔ መላምት ደግሞ የሆነ ግለሰብ አራታችሁንም ማጥፋት ይፈልጋል። ግምቴ ደግሞ ምክንያታዊ ነው። ምንድን ነው ምክንያት? ጥያቄ ነው። አስታውሳችሁ ከሆነ በቀደም ሳሮን ስትገደል የተገኘው ጫማ ኮቴና ትናንት ሮዛ ስትገኘው ጫማ ኮቴ ተመሳሳይ ነው ማለት የአንድ ሰው ነው። ስለዚህ የሆነ ሰው እያደናችሁ ነው ማለት ነው። ወይኔ ጉዴ! ማን ሊሆን ይችላል? ማንነቱ ለእኛም ገና ጥያቄ ነው። ከጫማ ኮቴ የዘለለ ምንም እናውቀው ነገር የለም። ወይኔ እናቴ! ወይኔ እናቴ! ምን ማለት ነው? ማለት ኮኪ እንደምንገደል ነው? አትሞቱም። እንዴት ደግሞ አንሞትም? ምክንያቱም ከላይ ዲፓርትመንት ጋር ተነጋግረን 48 ሰዓት ሙሉ ጥበቃ እንዲደረግላችሁ ተወስኗል። አልፈልግም። በድጋሚ በፍጹም እዛ ቤት ተመልሼ አልገባም። አይዟችሁ፣ ኃላፊነቱን እኛ እንወስዳለን እኮ ነው እያልኳቸው ያለው። እዛ ቤት በፍጹም መግባት አልችልም። ኮኪ ንገሪው፣ እዛ ቤት በድጋሚ አልሄድም። በፍጹም ባይሆን ሆቴል ማረፍ እችላለሁ። እሺ፣ ሆቴል መሆንሽ አስፈላጊው ጥበቃ እንዲደረግ አድርጋለሁ። ለማናቸውም ግን መረጋጋት ዋነኛና ብቸኛ አማራጭ ነው። በደንብ ቴክ ኬር አድርጉ።